ስራን ለሌላ ጊዜ ማስተላለፍ ወይም ፕሮካስቲኔሽን ዝም ብሎ በሰነፎች ላይ ብቻ የሚታይ ባህሪ ሳይሆን የብዙ ታታሪ ሰዎችን ህልም እያጨናገፈ ያለ ስውር ሌባ ነው። ብዙዎቻችን ጠዋት ስንነሳ ብዙ ነገሮችን ለመስራት አቅደን ቢሆንም ቀኑ ሲመሽ ግን ምንም ሳንሰራ ራሳችንን በጸጸት እናገኘዋለን። ይህ ልምድ ጊዜያችንን ብቻ ሳይሆን በራሳችን ላይ ያለንን እምነትና ክብር ቀስ በቀስ እያጠፋ ይገኛል። ዛሬ በዚህ ቪዲዮ ውስጥ ይህንን የነገ እሰራለሁ ወጥመድ እንዴት ሰብረን መውጣት እንደምንችል በጥልቀት እንመረምራለን። ብዙ ሰዎች ስራን ማስተላለፍ ከስንፍና ጋር ያገናኙታል። ነገር ግን ሳይንሱ እንደሚለው ጉዳዩ የስነ ልቦናና የስሜት አለመረጋጋት ውጤት ነው። ስራን የምናስተላልፈው ስራውን ስለጠላ ነው ሳይሆን ስራው በውስጣችን የሚፈጥረውን የጭንቀት፣ የፍርሃት ወይም የመሰልቸት ስሜትን ለመሸሽ ስለምንሞክር ነው። አይምሯችን አሁን ላለው ጊዜያዊ ምቾት ቅድሚያ ስለሚሰጥ ከበድ ያለውን ስራ ወደ ጎን አድርጎ ቀለል ወዳሉ አዝናኝ ነገሮች ይመራናል። ይህን እውነታ መረዳት ችግሩን ከስሩ ለመፍታትና በራሳችን ላይ መፍረድ ለማቆም የመጀመሪያው ትልቅ እርምጃ ነው። በአሁኑ የቴክኖሎጂ ዘመን አይምሯችን በጣም ፈጣን የሆኑ እርካታዎችን ማህበራዊ ሚዲያዎችን በመጠቀም ለማግኘት ተላምዷል። አንድን ትልቅ ስራ ሰርቶ ለመጨረስ ረጅም ሰዓትና ጥረት የሚጠይቅ ሲሆን ስልክ መጎርጎር ግን በሰከንዶች ውስጥ የደስታ ሆርሞኖች እንዲመነጩ ያደርጋል። በዚህ ምክንያት አይምሯችን ረጅም ጊዜ ከሚጠይቅ ስኬት ይልቅ አሁን ለምናገኘው አጭር መዝናኛ እጅ እንድንሰጥ ይገፋፋናል። ይህን የፈጣን እርካታ ወጥመድ በጥንቃቄ ካልተቆጣጠርነው ህይወታችንን በትንንሽ መዝናኛዎች ተውጦ ትልልቅ ዓላማዎች ባዶ ቀርተው ይወድቃሉ። የሚገርመው እውነታ ብዙ ሰዎች ስራ የሚያስተላልፉት ስራውን በጣም በጥራት ለመስራት ከመፈለጋቸው የተነሳ ነው። ሁሉም ነገር 100% ካልተስተካከለና ሙሉ ዝግጁ ካልሆኑ አልጀምርም የሚለው አስተሳሰብ ስራውን እንድንፈራው ያደርገናል። ፍጹም የሆነ ጊዜ ወይም ፍጹም የሆነ አቅም ደግሞ በተፈጥሮ ስለማይገኝ ስራው ሳይጀመር ቀናትና ሳምንታት ያልፋሉ። ከማይመጣው ፍጹምነት ይልቅ ባልተሟላ አቅም ስራን መጀመር ወይም ፕሮግረስ ኦቨር ፐርፌክሽን ይበልጥ ውጤታማ እንደሚያደርግ ማመን አለብን። አንድን ትልቅ ፕሮጀክት ወይም ስራ በአንድ ላይ ስንመለከተው እንደ ተራራ ግዙፍ ሆኖ ስለሚታየን አእምሯችን ፍርሃት ይገባዋል። ይህ ፍርሃት ደግሞ ይህንንማ አሁን አልችለውም በሚል ተስፋ መቁረጥ ስራውን ወደ ሌላ ቀን እንድንገፋው ያደርገናል። ስራው በበዛ ቁጥር የመጀመሪያ አቅማችን እየዛለ ስለሚሄድ ችግሩ ይበልጥ እየተወሳሰበ ይሄዳል። ስለዚህ ስራን የመሰብሰብ ባህሪን ትተን ነገሮችን ቀለል አድርጎ የመመልከት ጥበብን ማዳበር ይኖርብናል። ማንኛውም ከባድ ስራ ለመጀመር ስናመነታ ለ5 ደቂቃ ብቻ ሰራዋለሁ፣ ካልተመቸኝ እተወዋለሁ ብለን ራሳችንን ማሳመን እንችላለን። አይምሯችን 5 ደቂቃ አጭር መሆኑን ስለሚረዳ ስራውን ለመጀመር ብዙም ተቃውሞ አያሳይም። የሚገርመው ግን አንዴ ስራውን ከጀመርነው በኋላ አይምሯችን ግፊቱን ትቶ ስራውን የመቀጠል ፍላጎት ያሳያል። ትልቁ ፈተና ስራውን መስራቱ ሳይሆን የመጀመሩ ሚስጥር በመሆኑ ይህ ህግ ውጤታማ መሳሪያ ነው። የፖሞዶሮ ዘዴ ስራን በሰዓት ገድበን ትኩረታችንን እንድንሰበስብ የሚረዳን እጅግ ዝነኛ የስራ ስልት ነው። በዚህ ዘዴ መሰረት ለ25 ደቂቃ ስልካችንን አጥፍተን ሙሉ ትኩረታችንን ስራ ላይ ብቻ እናደርጋለን። ከዚያም ለ5 ደቂቃ እረፍት እንወስዳለን። ይህን ዑደት ደጋግመን ስንሰራው አይምሯችን ሳይሰለችና ሳይደክም ረጅም ሰዓታትን በንቃት መስራት ይችላል። እረፍቱ ለአይምሯችን ጉልበት ሲሰጠው 25 ደቂቃ ገደብ ደግሞ ስራን እንዳናስተላልፍ ግፊት ያደርግብናል። የምንሰራበት ጠረጴዛ ወይም ክፍል የተዝረከረከ ከሆነ አይምሯችን በቀላሉ ትኩረቱን ያጣል፣ ወደ ሌላ ነገር ይሄዳል። ስራ ለመጀመር ስንቀመጥ በአይናችን ዙሪያ ያሉ ማንኛውም ትኩረት የሚሰርቁ ነገሮች ስራችንን እንድናስተላልፍ ሰበብ ይሆኑናል። በተቃራኒው ንጹህና የተደራጀ የስራ ቦታ አይምሯችን እንዲረጋጋና በስራው ላይ ብቻ እንዲያተኩር ያደርጉታል። ስራን ከመጀመራችን በፊት ለ5 ደቂቃ አካባቢያችንን ማስተካከል የስራ ተነሳሽነታችንን በእጅጉ ይጨምረዋል። አንድን ትልቅ ስራ ወደ ትናንሽና በቀላሉ ሊከናወኑ ወደሚችሉ ጥቃቅን ተግባራት መስበር ማስተላለፍን ለመዋጋት ትልቅ መፍትሄ ነው። ለምሳሌ መጽሐፍ እጽፋለሁ ከማለት ይልቅ ዛሬ 1 ገጽ እጽፋለሁ ብሎ ማቀድ አይምሮን ከጭንቀት ነፃ ያደርገዋል። ትንንሾቹን ስራዎች በአንድ በመፈጸም ስንጨርስ የሚሰማንን የድል ስሜት ለሚቀጥለው ስራ ተጨማሪ ጉልበት ይሆነናል። ተራራ የሚናደው ድንጋዮቹን አንድ በአንድ ፈንቅሎ በማንሳት መሆኑን መርሳት የለብንም። በቀን ውስጥ ምን ልስራ ከምን ልጀምር የሚሉ ብዙ ውሳኔዎችን ለመወሰን መሞከር አይምሮአችንን ያደክመዋል። አይምሮ ሲደክም ደግሞ ቀላሉ መንገድ በመምረጥ ስራዎችን ሁሉ ወደ ነገ ማስተላለፍ ይጀምራል። ይህን ለማስቀረት የነገውን ስራ ዛሬ ማታ ላይ በዝርዝር አስቀምጦ መተኛት እጅግ ጠቃሚ ልምድ ነው። ጠዋት ስንነሳ ምን እንደምንሰራ ስለምናውቅ ያለምንም ማመንታትና ውሳኔ በቀጥታ ወደ ተግባር እንገባለን። ስልካችን ላይ የሚመጡ የኖቲፊኬሽን ድምጾችን ስራችንን አቋርጠን ወደ ማህበራዊ ሚዲያ እንድንገባ ዋነኛ ሰበብ ናቸው። አንዴ ስልኩን ስናነሳው 5 ደቂቃ መስሎን የገባንበት መድረክ ከ1 ሰዓት በላይ ጊዜያችንን ሰርቆን ይወጣል። ስራ በሚሰራበት ሰዓት ስልክን ሌላ ክፍል ማስቀመጥ ወይም ዱ ኖት ዲስተርብ ላይ ማድረግ ግዴታ ነው። የትኩረት አጥራችን በራሳችን ካላጠርን ቴክኖሎጂው የእኛን ህይወት መግዛቱ አይቀሬ ነው። ባለፈው ሳምንት ወይም ትላንት ስራ ስላስተላለፍን ራሳችንን መውቀስና
በጥፋተኝነት ስሜት መብሰክሰክ ችግሩን ይበልጥ ያባብሰዋል። በጥናት እንደተረጋገጠው ራሳቸውን ይቅር የሚሉና ለራሳቸው ሩሩ የሆኑ ሰዎች ስራን ለማስተላለፍ ባህሪያቸው ይቀንሳል። ትናንት የጠፋው ጊዜ አልፏል። ዛሬ ግን አዲስ የመስራት እድል በእጃችን እንዳለ ማሰብ አለብን። ራሳችንን ከመቅጣት ይልቅ በፍቅር አበረታተን ወደ ስራ መመለስ የብስለት ምልክት ነው። አንድን ስራ የምንሰራበት ትክክለኛና ጥልቅ ምክንያት ወይም ዋይ ከሌለን ስራውን ለማስተላለፍ በጣም እናጋጥጣለን። ስራውን ወደ ወደፊት ህይወታችን፣ ለቤተሰቦቻችን ወይም ለኢኮኖሚያችን ያለውን ጥቅም ደጋግመን ለራሳችን ማስታወስ ይኖርብናል። አላማው ግልጽ ሲሆን ውስጣችን መነሳሳትን ስለሚጨምር እንቅፋቶችን ጥሶ የመሄድ አቅሙን እናገኛለን። ስራውን ባለመስራታችን የሚመጣውን መጥፎ ውጤትም ማሰብ ማነቃቂያ ሊሆን ይችላል። የምናቅደውን ስራ ለምናምነው ጓደኛ ወይም የቤተሰብ አባል መንገር እስከዚህ ሰዓት ድረስ ሰርቼ አሳያለሁ ማለት ትልቅ ግምት አለው። በብቸኝነት ስንሆን ራሳችንን ማታለልና ሰበብ መደርደር ቀላል ይሆናል፣ ምክንያቱም ማንም የሚወቅሰን ስለሌለ። ነገር ግን ለሌላ ሰው ተጠያቂ መሆናችንን ስናውቅ ስራውን በሰዓቱ ለመጨረስ ያለን ተነሳሽነት በከፍተኛ ሁኔታ ይጨምራል። ይህ ማህበራዊ ግፊት ስራን ለማስተላለፍ ፍቱህ መድኃኒት ነው። አይምሯችን ከከባድ ስራ በኋላ ሽልማት እንደሚያገኝ ካወቀ ስራውን በጉጉትና በፍጥነት የመስራት ዝንባሌን ያሳያል። ይህ ሪፖርት ወይም ጥናት ካጠናቀቅኩ በኋላ የምወደውን ፊልም ያለው ወይም ከጓደኞቼ ጋር ሻይ እጠጣለሁ ብሎ ራስን መጋበዝ ይቻላል። ሽልማቱ ከስራው በኋላ መምጣቱን ማረጋገጥ አይምሯችን ስራውን እንደ ስቃይ ሳይሆን እንደ ድል እንዲመለከተው ያደርጋል። ይህ ስል የስራ ሂደቱን አስደሳችና ፍሬያማ ያደርገዋል። አንድን ስራ ለመስራት ከ2 ደቂቃ በታች የሚፈጅ ከሆነ ወደ ዝርዝሩ ሳናስገባው ዛሬውኑና አሁን መፈጸም አለብን። ለምሳሌ መልእክት መመለስ፣ ልብስ ማስተካከል ወይም ቆሻሻ መጣል የመሳሰሉትን ትንንሽ ስራዎች ወዲያው ካልተሰሩ ይከማቻሉ። እነዚህን ትንንሽ ስራዎች ተከማችተው አእምሯችንን ሲያጨናንቁ ትልቅ ስራዎችን እንድናስተላልፍ ምክንያት ይሆናሉ። ትንንሾቹን ወዲያው በመጨረስ የአእምሯችንን ሰላም ነፃ ማድረግ እንችላለን። እያንዳንዱ ሰው በከፍተኛ ንቃትና ጉልበት የሚሰራበትን የራሱ የሆነ የሰዓት ክልል ወይም ፒክ ኤነርጂ ታይም አለው። አንዳንዶች ጠዋት ላይ ንቁ ሲሆኑ፣ ሌሎች ደግሞ ማታ ላይ የተሻለ የማሰብ አቅም ይኖራቸዋል። የእኛን ወርቃማ ሰዓት ለይተን ካወቅን በኋላ ከበድ ያሉና ትኩረት የሚሹ ስራዎችን በዚያ ሰዓት ላይ መድበን መስራት አለብን። ጉልበታችን በሌለበት ሰዓት ከባድ ስራ ለመስራት መሞከር በቀላሉ ስራውን እንድናስተላልፍ ያደርገናል። ስራን በምናስተላልፍበት ሰዓት አይምሯችን አሁን ደክሞሃል፣ ነገ ጠዋት ብትሰራው ይሻልሃል ወይም በቂ መረጃ የለህም የሚሉ በጣም አሳማኝ የሚመስሉ ሰበቦችን ይደረድራል። እነዚህ ሰበቦች ዝም ብለን ከመቀበል ይልቅ ይህ አይምሮዬ ከስራ ለማምለጥ የፈጠረው ውሸት ነው ብለን መንቃት አለብን። ሰበቦቹን ለይተን ማወቅ ስንጀምር በእነርሱ የመመራት እድላችን ይቀንሳል። ውሳኔዎች ከሰበብ በላይ ጠንካራ መሆን አለበት። አካላዊ ድካምና የጤና መጓደል ስራዎችን በአግባቡ ለመስራት አቅም እንድናጣና ነገሮችን እንድናራዝም ያደርጉናል። በቂ ውሃ አለመጠጣት፣ የተዛባ አመጋገብና ስፖርት አለመስራት በአይምሯችን ንቃት ላይ ቀጥተኛ ተጽዕኖ አላቸው። ሰውነታችን ሲዝል የማተኮር አቅማችን ስለሚቀንስ በቀላሉ ለስንፍና እጅ እንሰጣለን። ጤናችንን ስንጠብቅ ግን በውስጣችን በደስታና በንቃት ወደ ስራ ይገፋፋናል። ራሳችንን ሁልጊዜ እኔ ስራ የማስተላልፍ ሰው ነኝ ወይም እኔ ሰነፍ ነኝ እያልን የምንጠራ ከሆነ አይምሯችን ያንን ማንነት እውነታ ለማድረግ ይሰራል። ይልቁንስ አነጋገራችንን ቀይረን እኔ ስራዎችን ወዲያው የሚጨርስና ለቃሌ የታመንኩ ሰው ነኝ የሚል እምነትን መገንባት አለብን። ማንነታችን ሲቀየር ተግባራችንም ያንን ተከትሎ መለወጡ አይቀሬ ነው። እኛም የልምዶቻችን ውጤት ነን እንጂ የማንነታችን እስረኛ አይደለንም። ለማጠቃለል ያህል ነገ የሚባል ቀን የለም። በእጃችን ያለው ብቸኛውና እውነተኛው ሰዓት አሁን ነው። ዛሬ የተነጋገርንባቸው ሀሳቦች የህይወታችሁን ሰዓቶች የምታድኑበት ጠንካራ መመሪያ ሆነላችኋል ብዬ አምናለሁ። ቪዲዮ ሲያልቅ ስልካችሁን አስቀምጣችሁ ለረጅም ጊዜ ያዘገያችሁትን አንድ ስራ ዛሬውኑ በመጀመር የመጀመሪያ ድላችሁን ተቀዳጁ። ይህን ጠቃሚ መልእክት ለምትወዳቸው ሰዎች አጋሩ። ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።